በሕዝቧ መካከል አመጽ ስለጸና በጣም ተቆጥቼ ያዝኛለሁና ይህን ለነነዌ ንገራት በአዋጅ አለና ለዮናስ ለአሜታይ ልጅ እግዚአብሔር አዘዘው እንዲሄድ በቶሎ። ዮናስ እንቢተኛው አሰበ ኮብልሎ ከአምላክ ተደብቆ አምልጦ ሊጠፋ ወደ ተርሴስ ሲጓዝ ሄደ ወደ ያፋ። ዋጋ ከፈለና በመርከብ ተሳፍሮ እያጉረመረመ ባህሩን ተሻግሮ ዮናስ ተደብቆ ሲሄድ በግስገሳ ከእግዚአብሔር ተልኮ ማዕበል ተነሳ። ታላቅ ሞገድ ሆነ፣ ባህሩ ተቆጣ፣ መርከበኞች ፈሩ፣ ትልቅ ሽብር መጣ። መርከቡ እንዲቀለው እናድርግ እያሉ አንስተው ብዙ ዕቃ ወደ ባህር ጣሉ። ባህሩ ባሰበት፣ በጣም ተናወጠ፣ መርከቡ በሰለ የተገለበጠ። ሰው ሁሉ ተነሳ ጸሎት ለማድረስ፣ ይህ ሁሉ ሲሆን ተኝቷል ዮናስ። ወደ ዮናስ ሄዶ የመርከቡ አለቃ ቀሰቀሰውና ከእንቅልፉ እንዲነቃ እግዚአብሔር እንዲያድነን ከዚህ ክፉ ጥፋት ተነስ ጸልይ አለው። ይብቃ ማንቀላፋት። በመርከብ ውስጥ ያሉ ሰዎች ተሰብስበው ተመካከሩና በነገሩ አስበው አለ ኃጢአት ሰርቶ ከኛ ጋር የመጣ ለይተን ለማወቅ እንጣጣልጣ አለዚያ አንድንም ስለተባባሉ ተሰበሰቡና ዕጣ ቢጣጣሉ እውነትም እንዳሉት አጥፊው ሰው ታወቀ። በእንቢተኛው ነቢይ በዮናስ ወደቀ። ዮናስ ተረዳና እጁ እንደተያዘ ያጠፋውን ጥፋት ገልጦ ተናዘዘ። ምነው ባትመጣ ተጣልተህ ከጌታ ይኸው መርከባችን እንደሚንገላታ ቁጣው እንዲታገስ ለማግኘት ጸጥታ በል አንተው ፍረደን ምን ይበጃል ቢሉ ዮናስ መለሰና እዚህ ያለ ሁሉ ስለምን ይጠፋል በእኔ የተነሳ ወደ ባህር ጣሉኝ አለብኝ አበሳ። ተመልከቱ እነሆ ሥራውን አወቀ ጥፋቱን ገለጠ ይኸው መች ደበቀ። እሱ ከፈረደ መልሶ በራሱ ምን እናድርግ ብለው ሊጥሉት ተነሱ። ከደሞ አንጻን ሲሉ ለእግዚአብሔር አመልክተው ወደ ባህር ጣሉት ዮናስን አውጥተው። ዮናስ ላይ ኖሮ የመጣው ይህ መዓት ባህሩ ጸጥ አለ ልክ በዚያው ሰዓት።